ምልጃ አገልግሎት እነዚህ ሶስት ነጥቦች ነው የተናገርኩት። የምልጃ ባህሪያት ትውልድን መንጠቅ ነው፣ የፈረሰ ቅጥር የሚሰራበት ነው፣ ሌላ ደግሞ አሻጋሪ ትውልድ ራሱ የሚሻገርበት ነው። የምልጃ አገልግሎታችን ውጤታማ እንዲሆን በሕይወታችን ምን ያስፈልጋል? ሁለት ነጥብ ልናገርና ጸልይ ማለት በኋላ ጸልያለሁ። እግዚአብሔር የምልጃ አገልግሎታችን ትልልቅ ነገሮች የሚሰሩበት ከሆነ እግዚአብሔር የሚመጣበት ከሆነ መንፈስ ቅዱስ በብዙ ክብር የሚያልፍበት ከሆነ እንዲሁም ምን አንደኛ ነገሥት 19 14 እንደዚህ ይላል። እርሱ ቁጥር 13 ጀምሮ አንብበው። ኤልያስም ያንን በሰማ ጊዜ ፊቱን በመጎናጸፊያ ሸፈነ፣ መጥቶ በዋሻ ደጃፍ ቆመ። እነሆ ኤልያስ በዚህ ብታደርጋለህ የሚል ድምፅ ከእርሱ መጣ። እርሱ ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንን ትተዋልና መሠዊያዎችን አፍርሰዋል፣ ነቢያትን በሰይፍ ገለዋል። እኔ ብቻዬን ቀርቻለሁ፣ ነፍሴን ሊወስዷት ይሻሉ አለ። እኔ ምን ብያለሁ? የእግዚአብሔር ድምፅ መጣ። በዚህ ብትሰራለህ ኤልያስ አለ። አያችሁ፣ በዚህ ብትሰራለህ እርሱ ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች አንደኛ ቃል ኪዳንን ምን ብለዋል? ትተዋል። ሁለተኛ መሠዊያዎችን አፍርሰዋል። ሶስተኛ ነቢያትን ገለዋል። እኔ ብቻዬን ቀርቻለሁ። አዎ የባል ነቢያቶች ታርደዋል። አዎ የባል ነቢያቶች ተገለዋል። አዎ እግዚአብሔር እሳቱን ልኳል። አዎ የእግዚአብሔር ክብር ተገልጧል። አዎ እግዚአብሔር ታላላቅ ነገር ሰማይ ከፍቶ ዝናብ አምጥቷል። ታላቅ ታምራት በኤልያስ ሕይወት እግዚአብሔር አዎ ሰጥቷል። ግን ኤልያስ ያላየው ነገር ነበር። ምን ነበር? የጉልበታቸውን ለበዓል ያላበረከቱ 7000 ቅሬታዎች ነበሩ። እግዚአብሔር ሁልጊዜ በየዘመናት ቅሬታ አለ። እግዚአብሔር እኮ መሠዊያ ስሩ ሲል መሠዊያ የሰራ እኮ በየቦታ ይኖራል አለ፣ በየቦታው አለ፣ በየቦታው በቀኝ በግራ አለ፣ በግል አለ፣ በቃል አለ፣ ጉባኤ ውስጥ አለ፣ ብዙ ሰው አለ። ቅሬታዎች ሁሉ ጊዜ እግዚአብሔር ቅሬታ አለ። እኔ ብቻ ማለት አይቻልም። ኤልያስ ይላል እኔ ብቻ ቀርቻለሁ። የሚጸልይ ሰው እግዚአብሔር በሕይወቱ ትልልቅ ስራ እንዲቀጥል በአጭሩ ነገራችሁ እኔነት ከሕይወታችን ማውጣት አለ። እኔነት ከሁላችንም አሜን ይውጣ። እኔነት እኔ ጸልዬ እኔ አገልግዬ እኔ ስንት ተብዬ እኔ እንዲሆኝ እግዚአብሔር እኔነት አለ። ጌታ ከማይወዱ አንዱ ትልቁ ነገር ነገራችሁ እኔነት ጌታ ይጠላ እና ከሁላችን ተዳሩ ሊሆን ደግሞ ምንድነው? እኔነት እግዚአብሔር እኔነትን ይገልጣል። አሜን አሜን። እኔነት ኤልያስ ማለት እኔ ብቻ ይለኛል ሁሉም ያለው እኔ ግን ይኸው ነበርኩኝ። እግዚአብሔር ግን መጣና መጣ ሌላ ጉልበታቸውን ያላበረከቱ ለበዓል 7000 ገና አሉኛል። አንተ አላየሃቸው። እግዚአብሔር በመቶ ሰው በሺ አስቆጠረ። እግዚአብሔር እኮ ያስቆጠረናል። ክብር ለኢየሱስ ይሁን። ምንም ነው የማያልቅበት የሰራዊት ጌታ እግዚአብሔር ይባላል። ጌታ ምንም እንለዋለች። በየዘመናቱ ሁሉም መስራት ይችላል። እንዲህ ነው ሲባል እንዲገልጦ ይሰራል። ስሙ ይባላል። በሺዎች አሉኛል። 7000 ጉልበታቸውን ያላበረከቱ ለእኔ አሉኛል። እና በሕይወታችን ምን ያስፈልገናል? ትናንትና አይተናል። ጸሎታችን ውጤታማ እንዲሆን ሁለንተናዊ ቅድስና ያስፈልገናል ብለን ዛሬ ደግሞ የምናገረው እኔነት ከእኔነት መውጣት አለ። በቃ እኔ የምንለው ነገር እግዚአብሔር ከእኔነት ያውጣል። ሐዋርያትና ማነው መጥምቁ ዮሐንስ ምን አለ? በምድረ በዳ የሚጮህ ድምፅ ነኝ አለው። ታላቅ እግዚአብሔር ክብር የተገለጠበት ነው ማለት የኤልያስ መንፈስ በኃይል የሚሄድ እኮ አይደለም። ከሴት ከተወለዱት በቀር ከሴት ከተወለዱት እንደ ኤልያስ አይነት ወይም ደግሞ ይቅርታ እንደ ዮሐንስ አይነት የለም እስኪባል ድረስ ማለት ነው። በኤልያስ መንፈስ በኃይል የሚሄድ ነበር፣ ክብር ያለበት እና እሱ ክብር አለ። በዚህ ሁሉ ክብር የሚሄድ ሐዋርያ መጥምቁ ዮሐንስ እኔ ራስ እሱ ሊልቅ ይገባናል። እኔ የጨፋውን ጠበቅ ልበቃ እንኳን የማይገባኝ ለራስ የሚገባ ይለኛል። እኔ በውሃ አጠምቃለሁ፣ እሱ ሲመጣ ግን በእሳት ያጠምቃል። አሜን። እሱ ሲመጣ ግን በእሳት ያጠምቃል። በእሳት ማጥመቅ የሚችለው እሱ ነው። ማገልገል የሚችለው እሱ ነው። መጸለይ የሚችለው እሱ ነው። መማለድ የሚችለው እሱ ነው። መልካም መስሎ ማድረግ የሚችለው እሱ ነው። በጎነት ያለው እሱ ጋር ነው። ሁሉን ማድረግ የሚችል እሱ የናዝሬቱ ኢየሱስ ይባላል። ሁሉን ትተን ለእሱ ብቻ ክብር እየሰጠን ወገኖቼ እንድንሄድለት ከሄድን እግዚአብሔር ሕይወታችን ላይ ክብሩ ይቀጥላል። ምክንያቱም እሱ ነው አለ። ዮሐንስ ላይ ብዙ ነገር መጥቷል። በኤልያስ መንፈስ በኃይል የሚሄድ ነው። ተራስ ማለት ነው። በኤልያስ መንፈስ በኃይል የሚሄድ ከሴት ከተወለዱ በቀር ከተወለዱት ውስጥ ደግሞ እንደ ዮሐንስ አይነት ማንም የለም የተባለ ነው። ግን አለ እኔ በውሃ አጠምቃለሁ አለ። ነገር ትልልቆች እኮ መጥተው ምን እናድርግ ያሉት እኮ ብዙ ትልልቆች እኮ አገልግሏል። እኛስ ምን እናድርግ እናንተማ ንስሐ ግቡ እያለ ስለ ንስሐ በጣም ብዙ ጄኔራሎች እኮ ይነግራቸዋል። ባለሀብቶች እየወጡ እኛስ ምን እናድርግ
ነበር። የንስሐ ፍሬ አፍሩ እያለ ይነግራቸው ነበር። ነገር ግን ይሄ ትልቅ ሰው ምን አለ? እኔ ላንስ እሱ ሊልቅ ይገባል። ዛሬ ኢየሱስ ይላል። አሜን። ክብሩ ለኢየሱስ ብቻ ይሁን። አንተ ውጣ፣ እኔ ልውጣ፣ አንቺ ውጪ፣ ኢየሱስ ብቻ ይታይ። እሱ ሊልቅ እኛ ልናንስ ይገባል። ብቻውን ነው ኢየሱስ የሚሰራው፣ እሱ ብቻ ነው የሚሰራው። ክብሩ ለኢየሱስ ብቻ ይሁን። እኔ ላንስ አለ፣ እሱ ሊልቅ ይገባል። የጫማውን ጠፍር ልመታማ ይገባል። እኔ ታናሽ ሰው ነኝ አለ። እኔ በኋላ ማለት ነው። እሱ ሲመጣ ግን በእሳት ያጠምቃል አለ። በእሳት የሚያጠምቀው ኢየሱስ ነው። እሳት የተሞላው ኢየሱስ ነው። በእሳት የሚያገለግለው ኢየሱስ ነው። ክብር ያለው ኢየሱስ ነው። እሱ በደመናው ያጠምቃል። ሃሌሉያ! ሃሌሉያ! እሱ በእሳት ያጠምቃል። እሱ ሊልቅኛልና ሲገባ ስፍራው እሱ ያገልግልበት። ወገኖች አገልግሎታችሁ ተሳብራችሁ ጀምሩ። እሱ ያገልግላችሁ ጀምሩ። ስጡት ለኢየሱስ። መጸለይ አንቺ አትችልም፣ እኔ አልችልም። ወገኖች እውነት ነው የምነግራችሁ። ብጠይቁኝ እኔ አልችልም። ነገር ግን እሱ ያገልግል። እሱ ግን ይችላል። እሱ ይችላል። በእሱ በቤትሽ ላይ ይችላል። በአገልግሎታችሁ ላይ ይችላል። በመድረካችሁ ላይ ይችላል። እሱ ያገለግላል። እሱ ይችላል። የሚመጣው እሱ በእሳት የሚያገለግለው ሃሌሉያ! በእሳት የሚመልስ ኢየሱስ፣ በእሳት የሚያጠምቀን ኢየሱስ። ጌታ ግን ብዙ ሰው ከሌለት እንዲወጣ ጌታ ይፈልጋል። ንገሪያቸው እያለ ከሌለት መውጣት ብለ በትዳራችን እኔነት፣ ከባል ጋር እኔነት፣ ከአብሮት የሚያገለግል ጋር እኔነት፣ ስንወጣ ስንገባ እኔነት፣ በተለያዩ ቦታ እኔነት። እኔነት እኮ ከባባድ ቦታ ከባባ ተደርጎ ከሌለት በኢየሱስ ያውጣል። ኢየሱስ ጌታ ነው፣ ያውጣል። ኢየሱስ ግን አሜን ይላል። ሃሌሉያ! ሃሌሉያ! ኢየሱስ ጌታ። ያልተገባ ነገር የተናገራችሁት አንደበታችሁን ጌታ ቀድሳለሁ እያለ አንደበት ቀድሳለሁ እያለ ስለ ራሳችን ክብር ያወራል፣ ስለ ራሳችን ዝና ያወራል፣ ስለ ራሳችን ነገር ያወራል፣ ስለ ራሳችን መከናወን ያወራል። እግዚአብሔር ያልተገባ ነገር ያወራንበትን እግዚአብሔር አንደበታችሁን ቀድሳለሁ እያለ አሜን ይቀድሳል። ኢየሱስ ጌታ። ከኛ የሆነ የለም ሁሉ በሱ ነው። ከኔ የሆነ የለም ሁሉ በሱ ነው። አንተ የሆነ የለም ሁሉ በሱ ነው። ሁሉ በሱ ሆኗል። ሆኖ አንዳች ከኛ የሆነ የለም። እስቲ ከኔ የሆነ የለም በሉት። ለጌታ ተቀጽ ይላል። ከኔ የሆነ የለም በሉት። ከኛ የሆነ የለም። ከኔ የሆነ የለም። ከኛ የሆነ የለም። ሁሉ በኢየሱስ ሆኗል። ሁሉ በሱ ሆኗል። ሁሉ በሱ ደግሞ ሆኖለት ክብር ለኢየሱስ። ሃሌሉያ! ጌታ ግን ከሌለት ሊያወጣችሁ ፈልጉ ሰዎች ደጋግሞ ስለሚናገረኝ ተደጋግሞ ይናገረኛል። የምንከራከር ተከራካሪዎች እግዚአብሔር ተከራካሪ አንዳንድ የሚያከራክር እኔነት ነው። መንፈስ ቅዱስ ስለሚናገረኝ ነው። ተከራካሪዎችን ሊያወጣል እኔነታችን ከወጣ ክርክር እንተዋለን። ኧረ ክርክር ማለት እንጀምራለን። ለራሳችን ክብር እንተዋለን። ስማችንን ትተን ጥናችንን ትተን ነገራችንን ትተን ኢየሱስ ጌታ ነው። በቃ መሞት ይጠይቃል ማለት ነው። አሜን። እንግዲህ መሞት ይሁንልናል። በተራና ፊቱ መሰዊያ ላይ መጣሙ መሞት አለበት። አሜን። እሱ ሊሰራብን እኛ መሞት አለበት። ስለዚህ ነው የማራት መንገድ ቀላል አይደለም። በብዙ መንገድ ያልፋል። ሕዝቅኤል ብንመለከት ማራጅ ነው፣ ጉበኛ ነው። በጣም ከባድ መንገድ ይሄዳል። አንዳንድ የኔነታችንን መሞት ስላለበት ግን ኢየሱስ ይከብራል። አሜን። ክብር ግን አለ። አሜን። ሃሌሉያ! ፊቱ ግን በላያችን ያበራል። እጁ ግን በላይ ላይ ይመጣል። መንፈሱ ባንተ ላይ ይልካል። የሚያስፈራ ሰራዊት አድርጎ አሜን ይገጥሃል። እንደ ታላቅ ሰራዊት አሜን ያመላልሳል። አረማመዱ ይከብዳል። በትውልድ መካከል ይመነዝራል። የሰራዊት ጌታ እግዚአብሔር በብዙ ክብር አሜን እያስፈራ ይገለጣል። ሃሌሉያ! ጌታ ያው ይገርዛል። እየገረዘ መገርዘው ማለኛ ላይ ነው። ጌታ እኮ ይገርዛል። ያልተገባውን ጨለመቱን እያስወገደ ለክብሩ አሜን ያቆመናል። ኢየሱስ ጌታ። ሃሌሉያ!
ሌላው እግዚአብሔር በአገልግሎታችን ላይ ውጤታማ እንዲሆን ከሌለት እንድንወጣ ያደርጋል። ሌላ ደግሞ በእኛ ህይወት ላይ የበቀል ቅባት ያፈስብናል። ጻፉት። የበቀል ቅባት መሳፍንት ምዕራፍ 6:34 እንደዚህ ይላል። የእግዚአብሔር መንፈስ በጌዴዎን ገባበት፣ እርሱም ቀንደ መለከቱን ነፋ። የአቤዜርም ሰዎች ተጠርተው በኋላው ተከተሉት። ወደ ምናሴም ነገድ ሁሉ መልእክተኞችን ሰደደ። እነርሱም ደግሞ ቁጥር 35 ነው ያነበብኩት። እነርሱም ደግሞ ተጠርተው በኋላ ተከተሉት። መልእክተኞችንም ወደ አሴርና ወደ ዛብሎን ወደ ንፍታሌም ሰደደ። እነርሱም ሊገናኙት ወጡ ይላል። ክብር ለጌታ ይሁን። ይህ የማንም ታሪክ ነው እያየን ያለ ነው። ጌዴዎን ነው። ጌዴዎን እንደምናውቀው ብዙ በጭቆና ውስጥ ነው ያለ። በመሳፍንት መጽሐፍ ቅድም እንዳልኩት 12 አዳኞች ተነስተዋል። ናኦድ አለ፣ ባርቅ አለ፣ ዲቦራ አለች፣ እንደገናም ደግሞ ጌዴዎን አለ። የተለያየ አገልጋዮች በመጽሐፍ ቅዱስ እንደነሱ ሰው አይነቶች እነ ዮፍታሔ ተነስተዋል። አዳኞች ናቸው። ትውልድ ሲጨቆን እግዚአብሔር በእነሱ ሕይወት ላይ እየተገለጠ የሚሰምርባቸው ትውልድ አሻጋሪዎች ናቸው። አሁን ጌታ ቅድም እንዳለ አሻጋሪ ናቸው እንዳለ አሻጋሪዎች ናቸው። የሚጸልይ ትውልድ አሻጋሪ ነው። ሶምሶን ራሱ ሳይጸነስ የእግዚአብሔር መንፈስ ገና በቤተሰቡ ላይ መልእክት እግዚአብሔር ላይ ምን አለ? እስራኤል በጭቆናና በተጽዕኖ ውስጥ ነው። ስለዚህ ሕዝቤ እስራኤል ከፍልስጤማውያን እጅ እበቀላለሁ፣ አወጣለሁ፣ ነፃ አወጣለሁ አለ። ከዛ ሶምሶን የሚባል ናዝራዊ ልጅ ቤት እንደመጣ እናያለን። በመጽሐፍ ቅዱስ የተነሱ በሙሉ እግዚአብሔር የተበቀለባቸው ናቸው። በሶምሶን ሕይወት የምናየው ይሄንን ነው። ሶምሶንን ገና ሳይጸነስ ናዝራዊ ይሆናል። የሚያሳክር ነገር ተጠቂ ተጠለቀ። እውነትን ናዝራዊ የሆነ ልጅ ተጸነስ። የእግዚአብሔር ክብር ያለበት። ፍልስጤሞች ደግሞ በጣም የተጓደሉበት ጊዜ ነበር። እስራኤል ላይ እጃቸውን ጭነው ማን ይነካናል ያሉበት ጊዜ ነበር። እግዚአብሔር እንደዚህ ነው የሚያሳስ ሳኦልን ሲቀባ እግዚአብሔር አማሌቃውያን በመንገድ እያደረገ ያደረገውን እበቀላለሁ፣ ስለዚህ ሄደን ቀባው አስነሳለሁ ያለው ንጉሱን እግዚአብሔር ሁሉ ጊዜ ተበቃይ ያስነሳል። እስቲ ተበቃይ ያስነሳል። በዘመንሽ ውስጥ ተበቃይ ነሽ። በዘመንሽ ውስጥ ያለው መንፈስ በአንተ ነው የሚበቀለው፣ በአንቺ ነው የሚበቀለው፣ በእኔ ነው የሚበቀለው። እግዚአብሔር በእኛ ነው የሚበቀለው። እግዚአብሔር በማን ይበቀላል? እግዚአብሔር በአንተ ይበቀላል። እግዚአብሔር በእኔ ይበቀላል። ይበቀላል። የሰራዊት ጌታ ሶምሶንን ሲያስነሳ ፍልስጤማውያን ተጓዷል። ማን ይነካናል? እግዚአብሔር ግን አንድ ልጅ አጸነሰና ስሙ ይባላል አመጣ። ሶምሶን የሚባል በዳንና በኤሽታኦልና በዛ በጸሎት መካከል መሳፍንት ምዕራፍ 13 ማንበብ ትችላላችሁ። እግዚአብሔር በመንፈሱ ያነቃቃው ነበረ። ሃሌሉያ ታታታታ ከእግዚአብሔር ጋር ከመንፈሱ ጋር የተነቃቃ በምድረ በዳ ይነቃቃ ነበር። የእግዚአብሔር መንፈስ ይገናኘው ነበር። ልዩ መንፈስ ወጥቶበት ነበር። ለምን? እግዚአብሔር ምን ማድረግ ፈልጓል? ፍልስጤምን መበቀል ፈልጓል። እግዚአብሔር ሕዝቡን ነፃ ማውጣት ፈልጓል። ታውቃላችሁ፣ እግዚአብሔር በዘመናት መካከል አሻጋሪዎች ሲያስቀምጣቸው ተበቃይ መንፈስ እግዚአብሔር ይጥልና ትውልድን፣ አገርን፣ ምድርን፣ ከተማን፣ ሰራረግን፣ ቤተሰብን፣ ትውልድን እግዚአብሔር በአንተ በአንቺ በእኔ ነፃ ማውጣት ይፈልጋል። ያማጃለማራራባያ እግዚአብሔር አሜን ይበቀልብናል። አሬ ይበቀልብናል። ይበቀልብኛል። ያማች ይበቀልብናል። በእኔ ይበቀላል። እግዚአብሔር ይሄ የተረጋገጠ ነገር ነው። ይበቀላል። እግዚአብሔር በዘላለም ያለውን ይበቀላል። ጨለማውን ይበቀላል። አውሬውን ይበቀላል። እግዚአብሔር ባንተ ሕይወት ይበቀላል። ሶምሶን መጣ፣ እግዚአብሔር የሚበቀልበት። ሃሌሉያ! ሶምሶን መጣ ማለት እግዚአብሔር ክብር ብሉይ ኪዳን ስለሆነ የእግዚአብሔር መንፈስ በላዩ ላይ በኃይል ይወርድበት ነበር። በኃይል ይወርድበታል። ያ የሚመጣው ክብር የምን መንፈስ አላቸው? የበቀል መንፈስ ነው። ሶምሶን እኮ ገና በምድረ በዳ ላይ አንበሳ ይገነጣጠል ነበር። ሰው እንዴት አንበሳ ይገነጣጠላል? ይህ የሶምሶን ማንነት አይደለም። የእግዚአብሔር ክብር፣ የደመናው ክብር ነው። የእግዚአብሔር ክብር ነው። የደመናው ክብር ነው። ማለት ነው። የደመናው ክብር ነው። የለቀለም
የከተማው ደጅ አለ። ይሄ በር እኮ አለ። ይሄ በር አለ። የከተማ ደጅ አለ አይደል? ወደ አዳማ ሲገባ ትልቅ መግቢያ ያለው አይደል? ወይ ወደ አንድ ከተማ ሲገባ ወደ ከተማ ሲገባ በር ላይ ትልልቅ ደጆች አሉ ይሰራሉ። ወደ ከተማው እንኳን ደህና መጡ የሚል አላላ ያ ማለት እኮ ትልልቅ በብሉይ ኪዳን ደግሞ ትልልቅ ደጆች አሉ። ዋና የከተማ ደጅ ነው የነቀለው። በአንድ ጊዜ ነቅሎ በትከሻው ላይ ወስዶ በተራራው ራስ ላይ ወረወረው። ኢየሱስ ጌታ ነው። የበቀል ቅባት ሲመጣብን ኖርማል ነገር አያሰራም። ከትውልድ መካከል ለየት ያለ ነገር ያሰራል። አገር ለማሻገር ያሰራሻል። ኢየሱስ ጌታ ነው። የበቀል ቅባት አያችሁ፣ የበቀል መንፈስ በቃ ሰው ላይ ሲመጣ በማይሆን ነገር ነው። ልክ ደግሞ ፍልስጤማውያን እልል እያሉ ሲገናኙት የአህያ መንጋጋ አገኘ። በአህያ መንጋጋ ጨረሳቸው። በአህያ መንጋጋ ነው የጨረሳቸው። የእግዚአብሔር መንፈስ ወረደበት ነው። በሳፍንት ምዕራፍ 15 ናሙት በሌሂ ያለ ወደ ሌሂ ፍልስጤም እልል ብሎ መጣ። በቃ ይሸጡዋል። ምክንያቱም ሶምሶን የፍልስጤማውያንን ማሳ አቃጥሏል። ምክንያቱም በቀለኛ ነው። የበቀል ቅባት አለ። እግዚአብሔር እኮ ለበቀል ይልካል። ኢየሱስ ጌታ ነው። ሊበቀል እኮ ወደ አንድ ከተማ ይልካቸዋል። አገልጋይ ስሙ። እግዚአብሔር ወደ አንድ ቦታ ላይ ወይንም ደግሞ መንፈስ ቅዱስ ራእይ ሲሰጣችሁ ሊበቀል ወደ አንድ ስፍራ ይልካቸዋል። ኢየሱስ ጌታ ነው። የበቀል መንፈስ አለ። ሊበቀል ቀራጭሽን ስትዘረጊ የሚመጣ የአብረው መንግስት የሚገለብጥ የመናፍስቱን ዓለም እየናደ የሚሄድ ያሰረውን የሚመታትን የቆስጤጣው ቀደር መንፈስ የሚመታ ሃሌሉያ አሳሪዎችን እየበተነ እየበጣጠሰ እየገለበጠ በእግዚአብሔር ክብር አሜን የሚያስኬድ ክብር አለ። የትንሣኤው መንፈስ አለ ዛሬ ሃሌሉያ። ተበቃይ መንፈስ እስቲ ተበቃይ መንፈስ ነው። ዝም ብሎ መንፈስ ማለት ነው። ሶም ላይ የመጣው መንፈስ ይሄ ነገር የሚፈልግ ነው። አይ ወደ አንድ ሰው ገባ መንፈስ ቅዱስ ይገልጣል። በቃ ረፍት የለም። የመናፍስት ዓለም በቃ ሼክ ያደርጋል። እኛማ በአዲስ ኪዳን እኮ ነው ያለን አይደለም? ኢየሱስ የሚለው ስም ተሰጥቶ ነው። ሃሌሉያ። የአዲሱ ኪዳን መንፈስ ቅዱስ የትንሣኤ መንፈስ ቅዱስ ኢየሱስን ከሙታን ያስነሳ ያ መንፈስ ተሰጥቶናል። ደግሞ እግዚአብሔር በሚጸልዩ ላይ ደግሞ ልዩ መንፈስ ያመጣል። አሁን የምናገረው እሱ ነው። እሱ ደግሞ የበቀል ቅባት ይባላል። የበቀል ተበቃይ መንፈስ ነገረኛ መንፈስ ነው። አየህ ይበቀላል። ገና ስትተማር ቦታ ይበቀላል። ኢየሱስ ጌታ። ስለዚህ ሶምሶን በሌሊ ላይ በገባ ጊዜ ምናል ፍልስጤም እልል አሁን በቃ ልናጠፋው ጠላታችንን በእጃችን ሰጠን ብለው ከበሮ እስኪመቱ እልልታቸውን ወደ ሐዘን የሚለውጥ የእግዚአብሔር ክብር የበቀል እሳት በሶምሶን ላይ ወደቀ። ወዲያው በአህያ ሲል የአህያ መንጋጋ ነው። በአህያ መንጋጋ ምን አደረጋቸው? ጨረሳቸው። እስቲ ጨረሳቸው። ባታ የሚጨርስ መንፈስ ነው የሚመጣ። የሚገለብጥ መንፈስ ነው የሚመጣ። የሚመጣ መንፈስ ነው የሚመጣ። እየናደ የሚሄድ መንፈስ እሱ ስፍራ ይለቃል። አታስፈራለን። እየናደ የሚሄድ መንፈስ፣ እየገለበጠ የሚሄድ መንፈስ፣ እየተለባበጠ የሚሄድ መንፈስ ነው። ሃሌሉያ ሃሌሉያ። የበቀል እሳት አሜን። በቃ እግዚአብሔር የበቀል ቅባት ያስነሳል። ይሄ አሁን ጊዜው የበቀል ጊዜ ነው። ጌታ ምና የበቀል ቅባት ነው አለ። አሁን እግዚአብሔር የበቀል መንፈስ በበቀል ቅባት ሞልቶ በምድሪቷ በከተማና በምድር ላይ ያለውን በእናንተ ሕይወት አሜን ይገለብጣል። በከተማ ያለውን ይገለብጣል። በሞጆ በወንጪ በተለያዩ ቦታዎች ላይ ያለውን ይገለብጣል። በደብረ ዘይት ያለውን ይገለብጣል። በአሳያ በተለያዩ በዚህ በምስራቅ ኢትዮጵያ መውጫ እስከ ጅቡቲ በሉት ኢትዮጵያ አጠቃላይ በሉት አፍሪካን ጨምሩ ማራጆች ስለሆናችሁ ማራጅ ወሰን የለውም። ኢትዮጵያና አዳማዊ ጸላይ አይደለም፣ ዓለም አቀፍ ጸላይ ነው። በዓለማት ላይ የሚገለብጥ የሚፈጅ ቅባት ባንተ ላይ ይወድቃል። እየፈጨ መንፈስ ቅዱስ አሜን ያለ እየፈጨ መንፈስ ቅዱስ ይሄዳል። ሃሌሉያ። የበቀል ቅባት ያለባቸው ሰዎች ራሱ ያስፈራሉ። ሃሌሉያ። ሶም ሲመጡ ፍልስጤም ሼክ ያደርጋል። ምንና መጥቷል ወየው ነው ፍልስጤም ሰፈር ለምን መሰላችሁ? ሶምሶን ገብቷል። ሶምሶን ከገባ ችግር አለ በልስ አንተ ከመጣ በቃ ችግር አለ። በጠላት ወረዳ ችግር አለ። በመናፍስት ዓለም ችግር አለ። አንቺ ከገባ ችግር አለ። የአብረ መንግስት አሜን ይገለበጣል። ብዙዎች ይገለበጣል። የኛ መንፈስ ቅዱስ አደራኖሳለሁ ለማታለው ይለኛል ጌታ መንፈስ የመመታባቸው አሉ ይለኛል ጌታ የማፈርስባቸው አሉ ይለኛል ጌታ እግዚአብሔር
የእግዚአብሔር መንግስት ደግሞ አሜን ይሰፋል። የእግዚአብሔር መንግስት አሜን ይሰፋል። የጌታ መንግስት እንዳይሰማ የተቀመጠው ጋሬጣው ይነቃቀላል። የወንጌል ቃላት ይገለበጣል። የጨለማ ስራ ይቃጠላል። ናዝሬቱ ኢየሱስ መንተራ የበቀል ቅባት እያደረበትን ያወጣል። ከለበመሳት ያወጣቸዋል። ያላባራ የበቀል ቅባት ማለት አስገዳጅ ቅባት፣ አስገዳጅ ነው ቅባቱ ራሱ ያስገድዳል። ሃሌሉያ! ያስገድዳል ቅባቱ። ሃሌሉያ! ኢየሱስ ክርስቶስ አሜን ጌታ ነው። እንጸልይላችሁ። በክብር ንካይ በይ፣ በበቀል ቅባት ንካይ በይ። የበቀል እሳት ያገኘ ከዚህ በፊት አግኝቶኝ የማያል ነክቶኝ የማያል ሰርቶ የማያል ሆኖ የማያል በኔ ህይወት ይሁን እያል አዳማ ነጻ የሚያወጣ ሙዚቱን ነጻ የሚያወጣ ከተማ ነጻ የሚያወጣ ህዝብን ነጻ የሚያወጣ የእግዚአብሔር መንፈስ በልዩ ክብር አግኘ በይ። ሁሉ ሰው ማደባሉ ተመልከኛ አሁን ወርና ወጣ የመሰለ እግዚአብሔር በብዙ ክብር ያገኘ በብዙ ሰዓት እንዲመጣ አሁን ሁሉ ሰዎች ማስበ ይታያል። የእግዚአብሔር ክብር የአምላኬ እሳት የበቀል ደመና የእግዚአብሔር ብርሃን የእግዚአብሔር እሳት የእግዚአብሔር ክብር የእግዚአብሔር እሳት 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 ወበቅዱስ ሲነካቸው አስተኛቸው ሰው ፈልጋለሁ ወጣቱ ቀስራቸው አስተኛቸው ሰው ፈልጋለሁ እዚህ ጋር ክብር እያለበበ ነው። ሰዎች ቀስ የሚከተለኝ ወጥ ፈልጋሉ ናቸው ቀስራቸው አስተኛቸው እሳት እያለበ ነው። ደመና እያለበ ነው። ክብር 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 ሃሌሉያ! መንፈስ ቅዱስ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን።